Today we shall look at the marks of a genuine pastor, prophet, evangelist, servant of God. በዛሬው ቀን የእውነተኛ የእግዚአብሔር ነቢይ፣ እረኛ፣ ወንጌላዊና አገልጋይ ምልክቶችን እናያለን። አጠገባችሁ ያለውን ሰው የእውነተኛ የእግዚአብሔር አገልጋይ ምልክቶች በሉት። ምንድናቸው እነዚህ ምልክቶች? ከመጽሐፍ ቅዱሳችን ውስጥ ወደ ዘዳግም መጽሐፍ እንሂድ። ዘዳግም ምዕራፍ 18ን እናንተ ጊዜ ሲኖራችሁ ከቁጥር 1 ጀምሮ አንብቡ። አሁን ግን ከቁጥር 21 እስከ 22 ያለውን አነበዋለሁ። እንደዚህ ይላል፣ አንተም በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል፣ ይሄም ማለት ቲቢ ጆሹዋ የሚናገረው ከራሱ ይሆን ከእግዚአብሔር በምን አውቃለሁ ብሎ እንደመጠየቅ ነው። ምክንያቱም የሰው ልጅ የፈለገውን የመናገር ችሎታ ስላለው፣ መንፈስ ቅዱስ ግን እንደ ፈቃዱ ነው የሚናገረው። ሰው የፈለገውን የመስበክ ችሎታ አለው፣ መንፈስ ቅዱስ ግን እንደ ፈቃዱ ነው የሚሰብከው። ሰው የፈለገውን የመጸለይ ችሎታ አለው፣ መንፈስ ቅዱስ ግን እንደ ፈቃዱ ነው የሚጸልየው። Sometimes you see pastor post preaching the gospel. How do you know whether it's the one that is talking or God? አንዳንድ ጊዜ መጋቢያችሁ ወይንም ሰባኪው ሲሰብክ ደጋግሞ ወንጌልን ሲሰብክ ታያላችሁ። ነገር ግን ይሄ አገልጋይ የሚናገረው ነገር ከእግዚአብሔር የመጣ መልእክት መሆን አለመሆኑን ወይንም ከራሱ አውጥቶ እየሰበከ አለመሆኑን በምን ታውቃላችሁ? ይሄ ነው እንግዲህ በመላው ዓለም ያለችው ቤተክርስቲያን ያጋጠማት ችግር። ነገር ግን ስለዚህ ነገር በቂ መረጃ በመጽሐፍ ቅዱሳችን ውስጥ ተጽፎ ይገኛል። ይሄ መጽሐፍ ቅዱስ የሕይወታችን መመሪያ ነው። በዚህ መጽሐፍ ውስጥ እናንተ አላችሁበት፣ እኔም አለሁበት፣ ከሁሉም በላይ ደግሞ እግዚአብሔር አለበት። አጠገባችሁ ያለውን ሰው እንዲህ በሉት፣ በዚህ መጽሐፍ ውስጥ አንተ አለህበት፣ እኔም አለሁበት፣ ከሁሉም በላይ ደግሞ እግዚአብሔር አለበት በሉት። አዎ፣ ይሄ መጽሐፍ ነው የሕይወታችን መመሪያ። This is our standard. So man can stand and begin to say, Jesus is the Lord, Jesus is the Lord, Jesus is the Lord. ሰው ከመሬት ተነስቶ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለ ሊሰብክ ይችላል። አንድ ሰው ተምሮ በሙያ ፓስተር ወይንም መጋቢ ሊሆን ይችላል። ነገር ግን በልቡ ፓስተር ወይንም መጋቢ ላይሆን ይችላል። አንድ ሰው ተምሮ ወይንም ተቀጥሮ ቄስ ሊሆን ይችላል። ነገር ግን በልቡ ቄስ ላይሆን ይችላል። ወደ ዘዳግም መጽሐፍ ልመልሳችሁና የጀመርኩትን ቃል አንብበው። አንተም በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል፣ ነቢዩ በእግዚአብሔር ስም የተናገረው፣ በሌላ ቋንቋ ፓስተሩ በእግዚአብሔር ስም የተናገረው፣ ወንጌላዊው በእግዚአብሔር ስም የተናገረው፣ የእግዚአብሔር አገልጋይ ወይንም ዳግም የተወለደ ክርስቲያን በእግዚአብሔር ስም የተናገረው ካልተፈጸመ ወይንም እውነት ሆኖ ካልተገኘ መልእክቱ እግዚአብሔር የተናገረው አይደለም። Because God is not a man that lie. ይዋሽ ዘንድ እግዚአብሔር ሰው አይደለም። አንድ አገልጋይ በኢየሱስ ስም ነፃ ወጥተሃል፣ አጋንንቱ ለቆ ሄዷል ብሎ ከነገረ በኋላ ያ መንፈስ በሕይወትህ ከቆየ፣ እንደውም በባሰ መልኩ በሕይወትህ እየሰራ ከሆነ፣ ይሄ ማለት አገልጋዩ ነፃ አላወጣህም ማለት ነው። ይሄም ማለት አገልጋዩ የተናገረው ከእግዚአብሔር ሰምቶ ሳይሆን ከራሱ ፈጥሮ የተናገረው ነው ማለት ነው። በተቃራኒው ግን እውነተኛ የእግዚአብሔር አገልጋይ በእግዚአብሔር ስም ሲናገር ምንም ሳይሳሳት በትክክል ነው የሚናገረው። ከእኔ ጋር ናችሁ? እያልኳችሁ ያለሁት እውነተኛ የእግዚአብሔር አገልጋይ በእግዚአብሔር ስም ሲናገር ምንም ሳይሳሳት በትክክል ነው የሚናገረው። ቃሉም ፍጻሜን ያገኛል።
ሌሎች ግን አገልግሎታቸውም ሆነ ሚኒስትሪያቸው በባዶ ቃላት የተሞሉ ናቸው። ባዶ ቃላት ማለቴ ምንም የማይፈጸሙ ተስፋዎች እና የውሸት ትንቢቶችን ማለቴ ነው። Fake prophet ministry may be full of what? Empty talk. የሐሰተኛ አገልጋይና ነቢይ አገልግሎት በማይፈጸሙ ባዶ ቃላት የተሞሉ ናቸው። ባዶ ቃላት ማለቴ የሚናገራቸው ነገሮች በሙሉ ፍሬ የማያፈሩና ፍጻሜን የማያገኙ ናቸው ማለቴ ነው። እውነተኛ የእግዚአብሔር አገልጋዮች ግን መንጋቸውን በለመለመ መስክ ላይ አሰማርተው ረፍትን ይሰጧቸዋል። ከሚያገኙት ብዙውን ለሕዝባቸው እየሰጡ ለራሳቸው ጥቂት ነው የሚወስዱት። ሐሰተኞች ግን መንጋቸውን ሳይሆን ራሳቸውን ብቻ ነው የሚመግቡት። ለደካሞችና ለታመሙት ርኅራኄ የላቸውም። የደከመን ሰው መንከባከብ አያውቁበትም። በሆነ መንፈስ የተናገረ ሁሉ እረኛ ነው፣ ወንጌላዊ ነው ወይንም ነቢይ ነው ማለት አይደለም። እውነተኛ ነቢይ፣ እውነተኛ መጋቢ፣ እውነተኛ የእግዚአብሔር አገልጋይ ግን ሕይወቱን በሙሉ በጌታ መንገድ ነው የሚመላለሰው። Not everyone who speaks, they give the flock rest. በጣም ጥቂቶች ብቻ ናቸው መንጋቸውን በለመለመ መስክ ላይ አሰማርተው ረፍትን የሚሰጧቸው። ይህም ማለት ብዙውን ድርሻ ለመንጋቸው ሰጥተው ለራሳቸው ጥቂት ነው የሚወስዱት። ሌሎች ግን ራሳቸውን እየመገቡ እያፋፉ፣ መንጋቸው ግን እየከሳ ይሄዳል። የደከሙትና የታመሙትን መንጋቸውን ዞር ብሎ አያዋቸውም። እውነተኛ አገልጋይ ስትሆኑ ግን ከመንጋችሁ መሃል አንዱ ሲታመም ከጌታ ዘንድ የፈውስ ጸጋ ባትቀበሉም እንኳን ይህንን ወገን ወስዳችሁ ትንከባከባላችሁ፣ ፍቅርንም ትሰጡታላችሁ። ምክንያቱም ኢየሱስ ሌሎች የሚሰማቸውን ስሜት ስለሚሰማው። እውነተኛ የጌታ አገልጋይ የመንጋው ሕመምና ስሜት ሊሰማው ይገባል። የፈውስ ጸጋን እንኳን ባይሰጣችሁ ከመንጋችሁ መሃል ሰው ሲጎዳ እና ሲታመም መንከባከብና ፍቅርን መስጠት የእውነተኛ አገልጋይ ምልክት ነው። John 17 verse 18. As you sent me into the world, I also have sent you into the world. በዮሐንስ ወንጌል ምዕራፍ 17 ቁጥር 18 ላይ እንደዚህ ይላል፣ አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ ይላል። አያችሁ፣ ይህንን የተናገረው ኢየሱስ ነው። እኛ ወደ ዓለም የተላክንበት መንገድ ኢየሱስ ልክ ወደ ዓለም በተላከበት መንገድ ነው። የክርስቲያን የሕይወቱ ምንጭ ኢየሱስ ነው። ስለዚህ አንድ አገልጋይ ለመንጋው ያለው ፍቅር እንደ ኢየሱስ ካልሆነ ያ ጥያቄ ምልክት ውስጥ ያስገባዋል። እያልኳችሁ ያለሁት የክርስቲያን የሕይወቱ ምንጭ ኢየሱስ ነው። ኢየሱስ ለጠፉት የሕይወት ካርታ ነው። ኢየሱስ ለብቸኞች ጓደኛ ነው። ኢየሱስ አባት ለሌላቸው አባት ነው። ኢየሱስ ለተቸገሩት ረዳት ነው። ስለዚህ ቃሉ አባቴ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ እንደሚለው እውነተኛ አገልጋይ በነገር ሁሉ እንደ ኢየሱስ ነው ማለት ነው። In order to exercise this power, we must be infallible. በዚህ ከሰማይ በሆነ ኃይል ለማገልገል በኃጢአት ውስጥ ወድቀን ወይንም ጸንተን የማንገኝ መሆን አለብን። ይህንን በኃጢአት ያለመውደቅን እና በጽድቅ የመጽናትን ኃይል የምናገኘው በመንፈስ ቅዱስ ጥምቀት ነው። አስታውሱ፣ ትምህርቴን ስጀምር ሰው በራሱ ፈቃድ መናገርና መስበክ እንደሚችል ነግሬያችሁ ነበር። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለ በራሱ ፈቃድ መስበክ ይችላል። ነገር ግን የመንፈስ ቅዱስ ንግግርና ስብከት የሚባል ደግሞ አለ። መንፈስ ቅዱስ የሚናገረው እንደ ፈቃዱ ነው። መንፈስ ቅዱስ ሲናገር ግን በመንጋው ሕይወት ውስጥ ለውጥ ይከሰታል።
when he talks, amendment happen. በአገልጋዩ አፍ የሚናገረው መንፈስ ቅዱስ ከሆነ የመንጋው ሕይወት መስተካከል ይጀምራል። በዮሐንስ 17:18 አባቴ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ እንዳለው ማለት ነው። ስለዚህ እውነተኛ አገልጋይ እንደ ኢየሱስ ኃጢአትን የሚጸየፍና በኃጢአት የማይጸና ሊሆን ይገባል። ይህንን በኃጢአት ያለመውደቅ ልምምድን የሚያገኘው በራሱ ጥረት ሳይሆን በመንፈስ ቅዱስ ጥምቀት ምክንያት ነው የሚያገኘው። በመንፈስ ቅዱስ ጥምቀት ምክንያት በምታገኙት ኃይል ከእግዚአብሔር ሰምታችሁ የምትናገሩት ነገር በሙሉ ሁልጊዜ ትክክልና እንከን የሌለበት ነው የሚሆነው። You will not stand here that somebody deceived you to say something. Praise the Lord. I'm sorry, I was deceived to eat pounded yam. ነገር ግን አንድ አገልጋይ መድረክ ላይ ቆሞ የባለፈው ስብከት ወይንም ትንቢትን ሰዎች አሳስተውኝ ነው የነገርኳችሁ ካለ ይሄ ማለት ከራሱ እያመነጨ ነበር የነገራችሁ ማለት ነው። በመንፈስ ቅዱስ ተጠምቆ የተላከ አገልጋይ ከሆነ ግን ልክ ማይክሮፎኑን ይዞ እግዚአብሔር እንደዚህ ይለኛል ብሎ ሲናገር እግዚአብሔር ብቻ ነው በእርሱ አልፎ የሚናገረው እንጂ ሰው ነው ያሳሳተኝ የሚባል ነገር የለም። አንድ አገልጋይ ወይንም አንድ ክርስቲያን ባለፈው እኮ ይሄ ነገር ነጭ ነው ያልኳችሁ ተሳስቼ ነው አሳስተውኝ ነው ካላችሁ ድካሙን እየተናዘዘ ነው ማለት ነው። ስለዚህ ከራሳችን ስናወራና ከእግዚአብሔር ሰምተን ስናወራ ዓለም ለይቶ እንዲያውቅ ማድረግ አለብን። As the Father had sent me, so send I you. In order to exercise such power, you must be infallible. አባቴ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ ብሎ እንደነገረን ኢየሱስ ይህንን ኢየሱስን ያንቀሳቀሰው ኃይል በእኛም ውስጥ እንዲገለጥ ኃጢአትን የምንጸየፍና በኃጢአት የማንመላለስ መሆን አለብን። ኃጢአትን መጸየፍንና በጽድቅ መጽናትን ማሳካት የምንችለው ግን በግል ጥረታችን ሳይሆን በመንፈስ ቅዱስ በመጠመቅ ነው። በመንፈስ ቅዱስ ከተጠመቃችሁ በኋላ ስለ ክርስቶስ ብላችሁ የምትናገሩት ነገሮች በሙሉ ትክክልና ውጤታማ ይሆናሉ። ስለ ክርስቶስ ብላችሁ የምትጽፏቸው፣ የምትሰብኳቸው እናም የምትጸልዩት በሙሉ መንገድ ላይ ሳይወድቁ ትክክልና ውጤታማ ይሆናሉ። When you hear TB Joshua, a pastor and born again bishop or whoever saying, this is what I have read in the newspaper. ቲቢ ጆሹዋ ወይንም አንድ መጋቢ ወንጌላዊ ወይንም አንድ ክርስቲያን ይህንን ነገር የሰማሁት ከጋዜጣ አንብቤ ነው፣ ከዜና ሰምቼ፣ ከኢንተርኔት ላይ አይቼ ነው ብሎ ሲናገርና ሲሰብክ ካያችሁት ድካሙን እየነገራችሁ ነው ማለት ነው። ምክንያቱም እኛ እውነትን ስናወራ መጥቀስ ያለብን የእግዚአብሔርን ቃል እንጂ ዓለምን አይደለም። በመንፈስ ቅዱስ ካልተጠመቅን ግን በዙሪያችን ያየነውና የሰማነውን ጠቅሰን እንጂ ቃሉን ጠቅሰን አቋም አንይዝም። Because everyone is exposed to things that are not consistent with God's word. አብዛኛው ክርስቲያን ከእግዚአብሔር ቃል ጋር አብረው ሊሄዱ ለማይችሉ የስህተት መንገዶች የተጋለጠ ነው። ሮጣችሁ ትመጡና ሰምተሃል እንዴ? ሰው ሁሉ የሚያወራው ይህንን ነው። ዜና ሁሉ ስለዚህ ጉዳይ ነው የሚያወራው። ኢንተርኔቱን የሞላው ወሬ ይሄ ነው ወዘተ ብሎ አንድ ክርስቲያን አቋም ይዞ ከነገራችሁ ይሄ ማለት ድካሙን እየተናዘዘ ነው ማለት ነው። ምክንያቱም ዓለማውያን በአይናቸው ያዩትንና የሰሙትን ይዘው አቋም መያዝ ይችላሉ። እኛ ክርስቲያኖች ግን እግዚአብሔር የሚናገረንን ብቻ ይዘን ነው አቋም መያዝ ያለብን። እኛ ክርስቲያኖች ማናቸውም የምንሰማቸው፣ የምናያቸው፣ የምናነበው ነገር በእግዚአብሔር ብርሃን ውስጥ ልንመረምረው ይገባል። ይሄ ልምምዳችን ነው የእውነተኝነታችን ማስረጃ። Tell your neighbor, whatever you read, whatever you hear, whatever you see, whatever you feel, whatever your circumstance look like, should be examined in the light
of God's word. አጠገባችሁ ያለውን ሰው እንዲህ በሉት፣ የምታነበውን በሙሉ፣ የምታያቸውን ነገሮች በሙሉ፣ የምትሰማውን በሙሉ፣ ስሜትህ የሚነግርህን ነገሮች በሙሉ፣ በዙሪያህ ያለውን ሁኔታ ምንም ቢመስል አቋም ይዘህ ከመወሰንህ በፊት፣ ለሰው ከመንገርህ በፊት ይህንን ሁሉ መረጃ በእግዚአብሔር ብርሃን ውስጥ አሳልፈህ ልትመረምረው ይገባል በሉት። ይሄ ችግር የክርስቲያኑ ብቻ ሳይሆን የኛ የእግዚአብሔር አገልጋዮችም ጭምር ነው። ሰማው፣ አነበብኩ፣ አየው ብለን ያንን መረጃ በእግዚአብሔር ብርሃን ውስጥ አሳልፈን ሳንመረምረው አቋም ይዘን እንሰብካለን። ይሄ ለአንድ አገልጋይ ትልቅ የድካም ኑዛዜ ነው። ይህም ኑዛዜ ደካማ ነኝ የሚል ኑዛዜ ነው። ከእግዚአብሔር ጋር ኅብረት የለኝም የሚል ትርጉም ያለው ኑዛዜ ነው። When I'm not linked with God, I will source information anywhere. ከእግዚአብሔር ጋር ኅብረት ከሌለኝ የመረጃ ምንጬን የማደርገው ማንኛውንም በዙሪያዬ የምሰማቸውን፣ የማያቸውን፣ የሚሰሙኝን ነገሮች ወዘተ ናቸው። መጽሐፍ ቅዱስ በመዝሙር መጽሐፍ ላይ እንደሚነግረን ሁሉም ሰው ጎረቤቱን ይዋሻል፣ ማንን ማመን እንችላለን ይላል። ስለዚህ ማመን የምንችለው እግዚአብሔርን ብቻ ነው። ስለምንሰማቸው፣ ስለምናያቸው ነገሮች እውነተኛውን መረጃ ሊሰጠን የሚችለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው የእውነተኛ አገልጋይ የመረጃ ምንጭ ሊሆን የሚገባው። Prophecy and prophets did not die out with the Old Testament. ትንቢትና ነቢያት ከብሉይ ኪዳን በኋላ ሞተው የቀሩ ነገሮች አይደሉም። አጠገባችሁ ያለውን ሰው እንዲህ በሉት፣ ትንቢትና ነቢያት ከብሉይ ኪዳን በኋላ ሞተው የቀሩ ነገሮች አይደሉም። እንደውም ነቢይነት በአዲስ ኪዳን ውስጥ ከዋነኞቹ ስጦታዎች መካከል አንዱ ነው። ምክንያቱም ጴጥሮስ እንደጻፈልን ቅዱሳን በመንፈስ ቅዱስ ተመርተውና ተሞልተው መጽሐፍ ቅዱስን አዲስ ኪዳንን ጨምሮ እንደጻፉልን ይነግረናል። ስለዚህ ትንቢትና ነቢያት ከብሉይ ኪዳን በኋላ ሞተው የቀሩ ነገሮች አይደሉም። ነቢይነት በአዲስ ኪዳን ውስጥ ከዋነኞቹ ስጦታዎች መካከል አንዱ ነው። መጽሐፍ ቅዱስን ስታነቡ መንፈስ ቅዱስን ነው የምታነቡት። ሌላ መጽሐፍ ስታነቡ ግን ታሪክንና ክስተትን ነው የምታነቡት። ስለዚህም እውነተኛ የአዲስ ኪዳን አገልጋይ ማለት በመንፈስ ቅዱስ የተጠመቀ፣ ኃጢአትን የሚጸየፍ፣ መንጋውን በለመለመ መስክ የሚያሰማራ፣ ለመንጋው ብዙ ድርሻን ትቶ ለራሱ ጥቂት ድርሻን የሚወስድ፣ ልክ እንደ ኢየሱስ በእግዚአብሔር ስም የተናገረው ትክክልና ፍጻሜን የሚያገኝ ነው ማለት ነው። I want to assure you something. God's word is the same yesterday, today, and forever. አንድ ነገር ላረጋግጥላችሁ ፈልጋለሁ። የእግዚአብሔር ቃል ትላንትናም ዛሬም ለዘለዓለምም ያው ነው። Do you know what confirm was? It is not pray for person that really confirm you. እውነተኛ የእግዚአብሔር አገልጋይ የመሆናችን ማረጋገጫው ምን እንደሆነ ታውቃላችሁ? እውነተኛ አገልጋይ መሆናችንን የሚያረጋግጠው ለአንድ የታመመ ሰው ጸልየን መፈወሱ ሳይሆን ይህንን ድርጊት ደጋግመን በማድረግ ለረጅም ወቅት መጽናታችን ነው። እያልኳችሁ ያለሁት ነገር አንድ ሰው የእግዚአብሔር አገልጋይ የመሆኑ ማረጋገጫ የሆነ መጽሐፍ ቅዱሳዊ ነገርን አንድ ጊዜ በማድረጉ ሳይሆን ያንን ነገር ደጋግሞ በማድረግ መጽናቱ ነው። እውነተኛ የኢየሱስ ደቀ መዝሙሮች የኢየሱስን ቃል ያለማቋረጥ በተግባር የሚፈጽሙ ሰዎች ብቻ ናቸው። ምክንያቱም አንድን ነገር ያለማቋረጥ በመደጋገም ማድረግ የእግዚአብሔር ባህሪ ስለሆነ ነው። ቃሉ የሚለውን አላነበባችሁም እንዴ? ኢየሱስ ክርስቶስ ትላንትና ዛሬም ለዘለዓለም ያው ነው ይላል። ኢየሱስ ትላንትና እንጂ ዛሬ ያው አይደለም ይላል እንዴ? አይልም።
ታዲያ ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው ማለት ያለማቋረጥ በአንድ ባህሪ ለረጅም ጊዜ መጽናት ማለት አይደለም እንዴ? That is what I'm talking about. That is the consistency. That is proof of authorization. The evidence. ይህንን ነው እንግዲህ እያልኳችሁ ያለሁት። ልክ እንደ ኢየሱስ አንድን ድርጊት ያለማቋረጥ በማድረግ ሁሌ ያው መሆን፣ ያ ነው የእግዚአብሔር አገልጋይነታችን ማረጋገጫ ማህተም። አንድ ክርስቲያን በባህሪው ወይንም በአገልግሎቱ ትላንትናም ዛሬም ለወደፊቱም ያው ካልሆነ ወይንም የማይጨበጥ ወጥነት የሌለው ተለዋዋጭ አቋም ካለው ለአገልግሎት አልተጠራም ማለት ነው። ለዚህ አገልግሎትም አልተቀባም ማለት ነው። ለጌታ አገልግሎት ስትቀቡ ትላንትናም ዛሬም ለዘላለም የማይቀያየር ወጥ አቋምና አገልግሎት ነው የሚኖራችሁ። እንደ አንድ የተቀባ የእግዚአብሔር አገልጋይ በማንኛውም አይነት ተግዳሮትና ፈተና ውስጥ ብናልፍ በቂ የሆነ የእግዚአብሔር ጸጋ ከኛ ጋር ስላለ አንድ ተራራ የሆነ ነገር መጥቶ ከፊታችሁ ተደቅኖ ለዓይናችሁ ትልቅ ሲመስል ይህንን የሚያሸንፍ በቂ የእግዚአብሔር ጸጋ ከናንተ ጋር ይሆናል። But when you are not called as a servant and you are just called to do the job. ነገር ግን ለአገልግሎት ካልተጠራችሁ እናም ለአንድ ጊዜ የቤት ሥራ ብቻ ከተላካችሁ ይህንን ይመስላል። ና ወንድሜ ላሳያችሁ። ይህንን ወስደህ እዛ ጋር ላለ ወንድም ስጠው። ድጋሚ ጠርቼ ካላኩ አሁንም አገልጋይ ነህ ማለት ይቻላል? አይቻልም። የእግዚአብሔር ሰው ይህንን ነው እንግዲህ በዚህ ዘመን እያየን ያለ ነው። እሺ አሁን ደግሞ ተቀበለውና እዛ ጋር ላለችው ስጣት። ያንን ተቀበልና እዛ ጋር ላለ ወንድም ደግሞ ስጠው። ከእናታችን ተቀበልና እዛ ጋር ላለው ሰው ደግሞ ስጠው። ተመልሰህናና ከአጎታችን ተቀብለህ እዛ ጋር አድርስላቸው። ስለዚህ ይህ ሰው በማን ስልጣን ነው ይህንን ነገር በተደጋጋሚ እያደረገ ያለው? በእግዚአብሔር ነው አይደል? ስለዚህ የእግዚአብሔር አገልጋይ ነው ማለት ነው። If you understand, let us see your hand now. You know, first የማወራው ነገር ከገባችሁ እጃችሁን አሳዩኝ እስቲ። የመጀመሪያው ላይ አንድ ጊዜ ብቻ ላኩት፣ እናም ከዛ ጨረስኩና ሄድኩኝ። በሁለተኛው ግን በእኔ ቁጥጥር ስር ሆኖ ላኩት፣ ከዛም ደጋግሜ ላኩት፣ ቀጠልኩበትም። እውነተኛ የእግዚአብሔር አገልጋይ መሆኑን የሚያሳየው በቋሚነት ከእግዚአብሔር በመላኩ ነው። ተመልከቱ ስልከው። ና ወንድሜ ይህንን ለዛ ሰው ስጠው። አያችሁ፣ ማወቅ ያለባችሁ ነገር ለአንድ ጊዜ የሆነ ነገርን ለማድረስ ማንም ሰው ሊያደርገው ይችላል። አንድ ጊዜ ብቻ ስለተላክልኝ አገልጋይ ነህ ማለት ነው? አይደለሁም የእግዚአብሔር ሰው። ነገር ግን አንተን ደጋግሜ ያለማቋረጥ ብልክህ ያንን ነው እንግዲህ ወጥነት ያለው የማይቋረጥ የእውነተኛ አገልጋይ ምልክት ያልኳችሁ። ይህንን ስታደርግ መከራ ቢመጣብህ ራሱ እግዚአብሔር አይተውህም፣ ምክንያቱም የእርሱ አገልጋይ ስለሆንክ። እሺ ተቀበለውና ይህንን ግድግዳ ለማለፍ ሞክር፣ ደጋግመህም ሞክር። እግዚአብሔር ስለሆነ በዚህ መንገድ የላከህ ይሄው እንደዚህ ገደቡን አንስቶልህ ታልፈዋለህ። what make you servant of God? Let me tell you. Just push this one here. የሁላችሁ ተመልከቱ። የእግዚአብሔር አገልጋይ መሆናችሁን የሚያሳየው ነገርን ላሳያችሁ። ሂድና በመንገድ ላይ የቆመውን ግድግዳ ግፋው። ባይከፈትም መግፋትህን ቀጥልበት። የእግዚአብሔር አገልጋይ ከሆንክ ተስፋ አትቆርጥም። የእግዚአብሔር አገልጋይ ካልሆንክ ግን በእርግጠኝነት ተስፋ ትቆርጣለህ። የእግዚአብሔር አገልጋይ ትኩረቱ አይወሰድም። እስቲ መግፋትህን ቀጥል። እግዚአብሔር በመግፋታችሁ እንድትቀጥሉ ይፈልጋል። ጽናታችሁን ማየት ይፈልጋል። ከዛም ጊዜው ሲደርስ እግዚአብሔር ልክ እንደዚህ ገደቡን አንስቶ ያሳልፈናል። እውነተኛ የእግዚአብሔር አገልጋይ ካልሆናችሁ ወይንም ባልተጠራችሁበት ቦታ የምታገለግሉ ከሆነ ግን ሩጫችሁን የምትጨርሱት
እዚሁ ግድግዳው ጋር ነው። እንዲህ ስትሉ ማግሮምረምና ማለቃቀስ ትጀምራላችሁ። እንዴ እኔ የጌታ አገልጋይ አይደለሁም እንዴ? ምንም ብጸልይ ጠብ የሚል ነገር የለም። ለምንድነው ይህ ሁሉ መከራ የሚደርስብኝ ትላላችሁ። እውነተኛ የጌታ አገልጋይ ስትሆኑ ግን ግድግዳው መንገዳችሁን ሲዘጋው ጸሎታችሁን ትጨምራላችሁ፣ ጾማችሁን ትጨምራላችሁ፣ ምስጋናችሁንና አምልኳችሁን ትጨምራላችሁ። መከራውም የበለጠ ወደ እግዚአብሔር ያቀርባችኋል። You quite understand what I'm talking about? That someone bless you or lay hand on you, heal you or whatever. እየነገርኳችሁ ያለውን ነገር ተረድታችሁኛል ብዬ አስባለሁ። አንድ ሰው እጁን ሲጭንላችሁ ስለተፈወሳችሁ ብቻ ያንን ሰው የእግዚአብሔር አገልጋይ ነው ብሎ ማጽናትና መሾም በጣም ትልቅ ችኮላ ነው። እስከ ዛሬ በተለያየ ጊዜ ሱቅ የላካችኋቸው ሰዎች አብረዋችሁ አሉ? የሉም አይደል? እነኚህ የእናንተ አገልጋይ ተብሎ አይጠሩም። ነገር ግን እስከ ዛሬ ድረስ እናንተን እያገለገሉና አሁን ድረስ እየተላላኳችሁ ያሉት ግን የእናንተ እውነተኛ አገልጋዮች ናቸው። ስለዚህ አያችሁ፣ የአገልግሎታችሁ ቀጣይነትና ወጥነት ነው የእውነተኛ አገልጋይነታችሁ ማረጋገጫ። Lesson we learned today, simple, that TB Joshua just come to you and say, in the name of Jesus, be healed. Maybe you are healed. ስለዚህ ዛሬ የተማርነውን ትምህርት ሳጠቃልለው ይህንን ይመስላል። ለምሳሌ ቲቢ ጆሹዋ ጸልዮላችሁ ተፈወሳችሁ እንበል። ከዛም ቲቢ ጆሹዋ እኮ የእግዚአብሔር አገልጋይ ነው ብትሉ ይሄ እግዚአብሔር የማይወደው ችኮላ ነው። ምክንያቱም ለአንድ ጉዳይ እግዚአብሔር ማንንም ሊልክ ይችላል። ነገር ግን ያንን በተደጋጋሚ በመላላክ ጸንተው የሚላኩ ጥቂቶች ብቻ ናቸው። እነዚህ ናቸው እውነተኛ የእግዚአብሔር አገልጋዮች። Jesus is the same yesterday, today and forever.